ሀዋ ተሰራላት ዛሬ። ሀዋ ተይ አንቺ አቅም የለሽም፣ አንድ ቀን ጉድ ያደርጉሻል እያልናት እያልኳት እኔ እንትና አብዲ ገባላት እንዳለው ማለት ነው። ስብሃንአላህ አብዲ ጋር ድሮም እኮ እንዲህ ነበሩ፣ አብዲ ጋር ማለት ነው። አሁን ዛሬ ለአንድያው ታይዞ ረፍ አሉና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የቻናል ቤተሰቦች እኔ ደህና ነኝ አልሐምዱሊላህ። ዛሬ ሀዋን አይቻ ስቄ ልሞት ስቄ ልቄ አላሳዘነችኝም። አይገርማችሁም? ምክንያቱም እሷ ሄዳ ጥልቅ ነው ያለችበት ነገሩ ላይ ጥልቅ ነው ያለችበት ሄዳ ማለት ነው። ያኔ ዘላን የገባችበት ማንም ያዝምላት የለም። እሷ ዘንድ ያልመጣው እሷ ናት የሄደችበት እጠቡ ዘንድ ማለት ነው። ነገሩ ዘንድ ሄዳ ዝፍቅ ያለችው እሷ ናት። እና ሄዳ የሰው ሻንጣ ምን አስበረበራል? አይገርምም? እሷ ብሎ ማንን ተማምና ነች ሴትዮ? ደፈረኝ ብዬ አሳያለሁ፣ ደፈርከኝ ብዬ ደፈረኝ ቀርቶ ገደለኝ ብትም ያስብልሽ የለም እናቴ። እነሱ ብዙ ነገር አላቸው። እነሱ እነ ሰይድ ብዙ እንትን አላቸው ማለት ነው። በፈለግሽበት ቦታ ብትመጪ አልታገኛቸዋለሽ። በወታደርም በሰውም በብሩ በምንም ብትሄጂ ታገኛቸዋለሽ ማለት ነው። ፊት ለፊትሽ ላይ ነው የሚቆሙት። ራስሽን ብትጠብቂ ይሻልሻል። አሰልክ እና ሄደሽ ሻንጣ ብርብር ደግሞ ተቤት ተሰውም ሰው ያገኛት ማለት ነው። አብዲ ድሮ ጀምሮ በጥፊ ልበልሽ አልበልሽ እያለ በጥፊ የሚላት እሱ ያገኛት እና ወላሂ እንደው ገርሞኝ ድሞት ማለት ነው። እና ሀዋ ምንም አያሳዘነችኝም። እኔ አሳዝናችሁ እንደሆነ እናንተ እኔ አላውቅም። ብቻ ግን እሷ ዘላ ስለገባችበት ዘላ እኮ ነው የገባችው። እንዴ ሰው ፊት ዘሎ ይገባል እንዴ? ሌላ ብዙ ምክንያት እኮ አለ እንደዛ። እና እሱም ደግሞ ተሳካላት። ወላሂ እኔ እንደው ስቄ ነው በቃ እንዳየሁት ማለት ነው። ቪዲዮ እንዳየሁት እቺ ምን አስባ ነው ዘላ የገባችው? ማንን ተማምና ነው? ህገወጥ ነኝ እያለኝ በዛ ላይ ደግሞ አብዲን እየዛተባት ማንን ተማምና ነው የገባችው እያልኩኝ እንደው ሳስበው በጣም እንደው እቺ ሴትዮ ጤነኛ አይደለችም እያልኩ ነው አሁንስ እና ገርሞኝ ልሞት ነበረ። አልሞይም የሀዋን እንደዛ ካጨረስን በኋላ ሀዋን እንደዛ ካሳከች በኋላ እኔ አሁን ምን ሆንሽ ስትባል ምን ሆንክ ልትል ነው? ፓስፖርት ልሰርቅ ነው ልትል ነው? ወይስ ደግሞ ሰይድ እኮ ፓስፖርቱን እዛ ትልቅ ሻንጣ ውስጥ አያስቀምጠው። ሰይድ እዛ ፓስፖርቱን እዛ ትልቅ ሻንጣ ውስጥ አያስቀምጠው። የሚያስቀምጠው ወይ ሰው ዘንድ ነው የሚያስቀምጠው ወይ በኪሱ ነው እንጂ የሚይዘው እንደዛን ቀርፎ አይሄድም። ራሱ ጓደኞችን እኮ አያምናቸውም። አላኩልህ ተበልተሻል፣ ሀዋ ተበልተሻል ማለት ነው። እበላለሁ ስትይ ተበልተሻል። እና ሱመያ ወደ ሱመያ ዘንድ ስንመጣ ደግሞ ሱመያ ምን እየተካሄደ እንደሆነ አልገባኝም፣ አስረዱኝ። ሰይድም ሀዋም ሰላምም ምን እያደረጋችሁ ነው? ምን እየተደረገ ነው? አስረዱኝ፣ ስልክ አንሱልኝ እያለች ነው። እስኪ ሰላም የሀዋኔ ብለሻል፣ እስቲ ሰላም የሱመያኔ ብለሻል፣ መልሽላት። ወይ አግተዋት እንደሆነ አላውቅም። ይሄ ቪዲዮ የቆየ ነው አለች። ይሄ ቪዲዮ የቆየ ነው አዲስ አይደለም ማለት እና ሀዋም ሰላምም ስልክ አያነሱልኝም ማለች እና የሆነውን ነገር ያስረዱኝ እያለች ነው። አስረዷት። እኛም አልገባንም። ሰላምና ሰይር ዘንድ ያለው ምንም አልገባንም። እሱ አግባኝ ነው ትወደኛለይ አላገባት ብዬ ነው እንጂ ትወደኛለይ የሚለውን ይዘው ነው አሁን በሱ ወገን ያሉት የሚያጨበጭቡት ማለት ነው። ስለምትወደው ነው እሷና ሰይድና ሱመያ መታረቅ የማይፈልጉት ስለምትወደው ነው ምናምን ይላሉ። ያን ያክል ደግሞ ሱመያን ከሰይድ ለማለያየት እኔ ተዳልሽ ብዬ አላስብም። እሷ ሰላም ምን ይሆናታል? ወይ ደግሞ የሆነ ሚስጥር ካላቸው ያ ሚስጥር ለአንዴ የፈለገ ቢሆን እኔ ሰላም ሰይድና ሱመያን ተራርቃቸዋለሁ ብዬ እኔ አልገምትም። እኔ እናንተን አስተያየት አላውቅም እንጂ ምክንያቱም ይሄን ያክል ሰላም የፈለገ ነገር ብትሆን እኔ እንጃ። ሰይር ደግሞ
አሁን እሱ የመሰለው እንግዲህ ፓስፖርቱን የሰላም ፓስፖርት ሲይዝ ሱመያ ዘላ ትመጣለች የሚሉን ሀሳብ ያዘብኝ። አሁን ዙሬ ዙሬ ደክሞኛል፣ በዚህ በኩል ደግሞ ልሞክረው፣ በሰላም ፓስፖርት ልሞክረው እያለ ነው። መሞከሩም ሀይር ነው ብቻ በእንደዚህ እየጎዳህ ሳይሆን አልሞይም። እኔ አልገባኝም፣ በጥቅሉ አልገባኝም። ወይ ሱመያ እንድትመጣላቸው ፈልገው ነው ወይ ደግሞ ሰይድ ፓስፖርቷን የቀማት በዛ ምክንያት ነው። ካላስ ለሱመያ ማገኛ ነው። እና ደግሞ ሳስበው ልጁን ደግሞ እንዲመረምር አልፈልግም፣ ሰይድ ማለት ነው። እና ሰላምና ሀዋ አሁን እያደረጉት ያሉን ነገር ምንም አያዋጣቸውም። የሚያዋጣቸው ለእሷ ደውለው ያለውን ነገር ማብራራት ነው። እሷን በራሷ በኩል የምታደርገው እንድታደርጉ ማለት ነው ሱመያ እንጂ አሁን ሱመያ እንትና ሰላም በራሷ በዛ ትነፋረቃለች፣ ሀዋ ደግሞ በዛ ትነፋረቃለች። በነገራችን ላይ እኮ ሱመያና ሀዋም ያው አንድ ናቸው። በጥቅሉ አንድ ሱመያን የሚጠቅም ነገር እያደረጉ አይደለም እነሱ ግን በሰው ሀገር ባያስቸግራቸው በቃ ሰይድ እንደ አንድ እንደ ሴት በቃ ልቅቅ ቢያደርጋቸው ባያስቸግራቸው ይሻላል። በዛ በኩል በዛ አቅጣጫ ሳይሆን እሷ ማግኘት ያለበት በቃ ሌላ መፍትሄ ቢያፈላልግ ይሻሉ ነበር። ሀራም እነዚህ ቢሆን እኮ በሰው ሀገር ናቸው፣ ካጠገባቸው የሚያውቁት ነገር የላቸውም። በአሁን ጊዜ ሰው ጓደኛ ብዬ የቀረበው ሁሉም ይርቃል። እና አሁን ሀዋ ችግር ላይ ብትወርቅ ማንም ዙሮ የሚያየት የለም፣ እሷም ዙሮ የሚያየታቸውም የለም ማለት ነው። ስለዚህ ሁላቸውም በቃ ራሳቸውን ጠብቀው መመካከር አለባቸው ማለት ነው። ሰይድ እና ሰላም ሱመያ ያች እንደኔት ታያቸው እንደኔት ዝም ብለው የሚያረበርቡት አልሞይም። እነሱ በአንድ እንትን ቢሉ ይሻል ነበረ። በአንድ ተመካክረው የሆነ መፍትሄ መፈለግ ነው እንጂ ያዝናት ያዝ መሯሯጡ ምን አመጣው እያልኩኝ እኔ ይሄን ያክል መሯሯጥ ማሳደድ ፓስፖርት መያዝ። አሁን ይቺ ልጅ አንድ ነገር ብትሆን ይቆረቆራል ሰይድን ራሱ በእኔ ስበብ ነው ብሎ ማለት ነው። ሱመያም ደግሞ አትሄጂ እያልኳት ነው ሰላም የሄደችው አለ። አትሄጂ እያልኳት ነው የሄደችው፣ ከሄደች እምቢ ብላ ከሄደች አይቀር ብዬ ደግሞ እገሌና ብዬ ነግሬያታለሁኝ፣ በእንደዚህ አጣሪ ብዬ ነግሬያታለሁኝ አለች እንጂ ሄዳ እሱ ልጅ የማን ነው የሰር ነው ምናምን ነው ብዬ አትጠይቅም። ሁሉን ነገር አብራርቼ ስለነገርኳት ነው ያለችው ሱመያና እሷ ሰላም ልምጣ ብላ እምቢ ብላ ብትመጣም እሷ ጋር ተመካክራለች ማለት ነው ሱመያ ጋር። እና አሁንም ሰይድ እሷን ሰላምን በሰላም ቢጠይቃት ጥሩ መፍትሄ ምን ብታይ እሱ ነበረ። ግን እሷ ሰይድ ማመሯል ፓስፖርቷን ቢሰጣት ይሻላል ነበር። ያሳዝናኛል። ፓስፖርቷን ስለያዘባት ነው እንጂ በሌላ ነገር አይደለም። ፓስፖርቷን ሰጥቶ በቃ በሚፈልገው ጉዳይ ሌላ ከአማራጭ መፈለግ ሌላ አማራጭ መፈለግ ይችል ነበር ማለት ነው ሰይድ። እሷን ፓስፖርቷን ሰጥቶ ከዛ መፈላለግ ይሻል ነበር አላለሁኝ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። እስከ ቀጣይ ቪዲዮ በሰላም እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። በቀጣይ ቪዲዮ ውስጥ እንገናኝ። ሰላም አለይኩም።